ሊቀ ካህናቱም ይህ የቀረበብህ ክስ እውነት ነውን? አለው። እስጢፋኖስም እንዲህ ሲል መለሰ፣ ወንድሞችና አባቶች ሆይ አድምጡኝ። አባታችን አብርሃም ወደ ካራን ከመምጣቱ በፊት ገና በመስጴጦምያ ሳለ የክብር አምላክ ተገልጦለት ከአገርህና ከወገንህ ተለይተህ እኔ ወደማሳይህ ምድር ሂድ አለው። እርሱም ከከለዳውያን ምድር ወጥቶ በካራን ተቀመጠ። ከአባቱም ሞት በኋላ አሁን እናንተ ወደምትኖሩበት ወደዚህ ሀገር አመጣው። በዚህም ስፍራ አንዲት ጫማ ታህል እንኳ ርስት አልሰጠውም። ነገር ግን በዚያ ጊዜ ምንም ልጅ ሳይኖረው እርሱና ከእርሱም በኋላ ዘሩ ምድሪቱን እንደሚወርሱ እግዚአብሔር ቃል ገባለት። ደግሞም እግዚአብሔር እንዲህ ብሎ ተናገረው፣ ዘርህ በባዕድ አገር መጻተኛ ይሆናል፣ 400 ዓመትም በባርነት ተረግጦ ይገዛል። ነገር ግን በባርነት የሚገዛቸውን ሕዝብ እኔ ደግሞ ቀጣዋለሁ። ደግሞም ከዚያም አገር ወጥተው በዚህ ስፍራ ያመልኩኛል ይላል እግዚአብሔር። ከዚያም የግዝረትን ኪዳን ሰጠው። አብርሃምም ይስሐቅን ወለደ። በስምንተኛውም ቀን ገረዘው። ይስሐቅም ያዕቆብን ወለደ። ያዕቆብም 12ቱን የነገድ አባቶች ወለደ። የነገድ አባቶችም በዮሴፍ ቀንተው በባርነት ወደ ግብፅ ሸጡት። እግዚአብሔር ግን ከእርሱ ጋር ስለነበር ከመከራው ሁሉ አወጣው። በግብፅም ንጉሥ በፈርዖን ፊት ሞገስና ጥበብን አጎናጸፈው። ፈርዖንም በግብፅና በቤተ መንግሥቱ ሁሉ ላይ ኃላፊ አድርጎ ሾመው። በዚያ ጊዜም በግብፅና በከነዓን አገር ሁሉ ታላቅ መከራን ያስከተለ ራብ መጣ። አባቶቻችንም የሚበሉትን አጡ። ያዕቆብም እህል በግብፅ መኖሩን በሰማ ጊዜ አባቶቻችንን ለመጀመሪያ ጊዜ ወደ ግብፅ ላካቸው። ለሁለተኛ ጊዜ ሲሄዱ ደግሞ ዮሴፍ ማንነቱን ለወንድሞቹ ገለጠ። ፈርዖንም ስለ ዮሴፍ ዘመዶች ተረዳ። ከዚህ በኋላ ዮሴፍ ልኮ አባቱን ያዕቆብንና 75 ነፍስ የሚሆኑ ቤተ ዘመዶቹን በሙሉ አስመጣ። ያዕቆብ ወደ ግብፅ ወረደ። እርሱም አባቶቻችንም በዚያ ሞቱ። አስከሬናቸውም ወደ ሴኬም ተወስዶ አብርሃም ከኤሞር ልጆች ላይ በጥሬ ብር በገዛው መቃብር ተቀበረ። እግዚአብሔር ለአብርሃም የገባው ቃል የሚፈጸምበት ጊዜ ሲቃረብም በግብፅ የነበረው የሕዝባችን ቁጥር እየበዛ ሄደ። ከዚያ በኋላ ስለ ዮሴፍ የማያውቅ አዲስ ንጉሥ በግብፅ ነገሠ። እርሱም ሕዝባችንን በተንኰሉ አስጨነቀ። ገና የተወለዱ ሕፃናታቸውም ይሞቱ ዘንድ ወደ ውጭ አውጥተው እንዲጥሏቸው አስገደዳቸው። በዚህ ጊዜ ሙሴ ተወለደ። እርሱም በእግዚአብሔር ፊት ሞገስን ያገኘ ውብ ሕፃን ነበር። በአባቱም ቤት 3 ወር በእንክብካቤ አደገ። ወደ ውጭ በተጣለም ጊዜ የፈርዖን ልጅ አግኝታ ወሰደችው፣ እንደ ራሷ ልጅ አድርጋም አሳደገችው። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በንግግሩና በተግባሩም ብርቱ ሆነ። ሙሴ 40 ዓመት በሆነው ጊዜ ወንድሞቹን የእስራኤልን ልጆች ሊጎበኝ በልቡ አሰበ። እርሱም አንድ ግብፃዊ ከወገኖቹ አንዱን በደል ሲያደርስበት አይቶ ግብፃዊውንም ገደለ። ለተገፋ ወገኑም ተበቀለ። ወገኖቹም እግዚአብሔር በእርሱ እጅ ነፃ እንደሚያወጣቸው የሚያስተውሉ መስሎት ነበር። እነርሱ ግን አላስተዋሉ። በማግስቱም ደግሞ 2 እስራኤላውያን ሲጣሉ ደረሰ። ሊያስታርቃቸውን ፈልጎ ሰዎች እናንተ እኮ ወንድማማቾች ናችሁ፣
እንዴት እርስ በርሳችሁ ትጎዳዳላችሁ? አላቸው። በባልንጀራው ላይ በደል ሲያደርስ የነበረ ሰው ግን ሙሴን ገፈተረውና እንዲህ አለ፣ አንተን በእኛ ላይ ገዥና ዳኛ አድርጎ የሾመ ማን ነው? ትናንት ግብፃዊውን እንደገደልኸው እኔንም ልትገድለኝ ትፈልጋለህን? ሙሴም ይህን እንደሰማ ሸሽቶ በምድያም አገር መጻተኛ ሆኖ ተቀመጠ። በዚያም 2 ወንዶች ልጆች ወለደ። ከ40 ዓመት በኋላ በሲና ተራራ አካባቢ ባለው ምድረ በዳ በቁጥቋጦ ውስጥ በሚንቀለቀል የእሳት ነበልባል መልአክ ተገለጠለት። ሙሴም ባየው ነገር ተደነቀ። ነገሩን ለማጣራት ወደዚያ ሲቀርብ የጌታ ድምፅ፣ እኔ የአባቶች አምላክ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነኝ ሲል ሰማ። ሙሴም በፍርሃት ተዋጠ፣ ለመመልከትም አልደፈረም። ጌታም እንዲህ አለው፣ የቆምህባት ስፍራ የተቀደሰች ስለሆነች ጫማውን ከእግርህ አውልቅ። በግብፅ ያለውን የሕዝቤን መከራ በርግጥ አይቻለሁ። የጭንቅ ጩኸታቸውን ሰምቻለሁ፣ ላድናቸውም ወርጃለሁ። አሁንም ና፣ ወደ ግብፅ መልሼ እልክሃለሁ። እንግዲህ እነዚያ አንተን ገዥና ዳኛ አድርጎ የሾመህ ማን ነው ብለው የናቁትን ይህን ሙሴ እግዚአብሔር በቁጥቋጦው ውስጥ በታየው መልአክ አማካይነት ገዥና ታዳጊ አድርጎ ወደ እነርሱ ላከው። እርሱም መርቶ ከግብፅ አወጣቸው። በግብፅ በቀይ ባሕርና በምድረ በዳ 40 ዓመት ድንቅ ነገሮችንና ታምራዊ ምልክቶችን አደረገ። የእስራኤልንም ልጆች እግዚአብሔር እንደኔ ያለ ነቢይ ከወንድሞቻችሁ መካከል ያስነሳላችኋል ያላቸው ይኸው ሙሴ ነበር። እርሱም በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ በዳ በሕዝቡ ጉባኤ መካከል ነበር። የሕይወትንም ቃል ወደ እኛ ለማስተላለፍ ተቀበለ። አባቶቻችን ግን ተቃወሙት እንጂ ሊታዘዙት ስላልፈለጉ በልባቸው ወደ ግብፅ ተመለሱ። አሮንንም በፊታችን የሚሄዱ አማልክት ሥራልን፣ ከግብፅ ምድር መርቶ ያወጣን ያ ሙሴ ምን እንዳገኘው አናውቅምና አሉት። በዚያ ጊዜ የጥጃ ምስል ሠርተው ለጣዖቱ መሥዋዕት አቀረቡ። በእጃቸውም ሥራ ተደሰቱ፣ ፈነጠዙም። እግዚአብሔር ግን ከእነርሱ ዘወር አለ፣ ያመልኳቸውም ዘንድ ለሰማይ ከዋክብት አሳልፎ ሰጣቸው። ይህም በነቢያት መጽሐፍ እንዲህ ተብሎ በተጻፈው መሠረት ተፈጸመ። እናንተ የእስራኤል ቤት ሆይ 40 ዓመት በምድረ በዳ መሥዋዕትንና ቁርባንን አቅርባችሁልኝ ነበርን? ይልቁንም ልታመልኳቸው የሠራችኋቸውን የሞሎክን ድንኳንና የኮከብ አምላክ የሆነውን የሬምፋም ጣዖት አንስታችሁ ተሸከማችሁ። ስለዚህ ከባቢሎን ማዶ እንድትጋዙ አደርጋለሁ። እግዚአብሔር ለሙሴ ባሳየው ንድፍና ባዘዘው መሠረት የተሠራችው የምስክር ድንኳን ከአባቶቻችን ጋር በምድረ በዳ ነበረች። አባቶቻችንም ድንኳኗን ከተቀበሉ በኋላ እግዚአብሔር በኢያሱ መሪነት ያሳደዳቸውን የአሕዛብን አገር በወረሱ ጊዜ ይዘዋት ገቡ። እስከ ዳዊትም ዘመን ድረስ በምድሪቱ ተቀመጠች። ዳዊትም በእግዚአብሔር ፊት ሞገስ በማግኘቱ ለያዕቆብ አምላክ ማደሪያ ያዘጋጅ ዘንድ ለመነ። ነገር ግን የማደሪያውን ቤት የሠራለት ሰሎሞን ነበር። ይሁን እንጂ ልዑል የሰው እጅ በሠራው ቤት ውስጥ አይኖርም። ይህም ነቢዩ እንዲህ ባለው መሠረት ነው። ሰማይ ዙፋኔ ነው፣ ምድርም የእግሬ ማሳረፊያ ናት። ታዲያ